የሆነ ነገር ልንገራችሁ፣ መቼስ የደረሰበት ነው ይሄን ነገር የሚያውቀው ማለት ነው። ደሞዜን የምቀበለው በሁለት ነው፣ በፈረንጆቹ አቆጣጠር ማለት ነው። ከዛ 30 ሲል በቃ ከሁለት ቀን በኋላ ነው ደሞዜ ብዬ ሰፍ ብዬ የጠበኩኝ ካልኩሌት እያወጣው እያወረድኩ ብሬ እቺን ከተመነዘረች እንደዚህ ያደርጋለሁ ብዬ ፕላን እያወጣሁበት ማለት ነው። ከዛ 30 ብሎ 31 አለ። ኦኬ ነገ 2 ሊል ነው በቃ 2 ነው ብዬ አሰብኩኝ ማለት ነው። ከዛ ገና እንደገና ተመልሶ 31 ብሎ አንድ አይልም እንዴ? ገና 1 2 ብሎ ሊጀምር ማለት ነው። አንድ ቀን ነፃ ነው እንደምንሰራው አልገባኝም ለምን። ከዛ ሰዎቹ ብር ይሰጡኛል ብዬ ስጠብቃቸው ሳያቸው ወፍ የለም። ከዛ በቃ ነው ግዴታ ብር ስለሚያስፈልግ ጠየቅኳታ ዛሬ እንዴ ደሞዝሽ እኮ ገና ነገ ነው አላለችም። እሷም አንድ ቀን አጭበረበረች ማለት ነው። እና ምን ለማለት ፈልጌ ነው፣ ወደንም ተገደንም አንድ ቀን ነፃ ሰራን ማለት ነው፣ ሳንፈልግ በግዴታ ማለት ነው። እና እንደኔ ያጋጠማችሁ